የባህር ዳር ልጅ ነህ? የባህር ዳር ልጅ። አዎ። ኳስ ተጫዋችም ነህ? ነበርኩ። አሁን አቆም። አሁን የገባኝ ይሄ መቆም የሌለበት እንደው ኳሱ ላይ ነበር መጠንከር የነበረብህ። ይሄ ተጫዋች ማገዝ ትችል ነበር፣ መርዳት ትችል ነበር። ውስጡ ላይ ብዙ ነገሮች አሉ አይደል? ሰፊ አንዳንድ ነገሮች እንደዚህ አይገለጹም በደንብ። በአንዳንድ ምክንያቶች ነው ያቆምኩት። ያቆምከው ተሰብረህ ነው አይደል? ምክንያቱም እዛ ፎቶ ላይ እንደማየው እኮ እንዲያቆ አረስ ነገር ጊዜት በጣም ደምኛለ። የአርሰናል ተጫዋቾች ደቃቅ አይደሉ እንደ ካንታን። ስንት ቁጥር ላይ ነው? ዝም ብዬ ተክለ ሰውነትን ሳየው አማካኝ ወይም ደግሞ አጥቂ ጓንት ለብሶ አጥቂ ያለ ሳይፍ ግን ጠባቂ እኔ እኮ በርዶ ጓንት ያረክን ይመስላል። በረኛ ነህ። ስንት ዓመት ተጫወትክ? ይህንንም አሁን ዓመተ ምህረት ቀናቶች ምናምን ላይ በጣም ሰነፍነ አሁንም ስናገር ሰው ምናልባት ግምት ውስጥ እንዳያስገባ የሆነ ነገር ዝም ብዬ ከዚህ እስከዚህ እያልኩ ነው ማወራው። ዋው ለፋሲል ከነማ ነው የተጫወትከው? ብቻ ግን አብዛኛውን እድሜ ያለቀው በኳስ ነው። 2 ዓመት 3 ዓመት ገደማ ያቆምኩት። ትልቅ ደረጃ ላይ በኳስ ኬሪየር በኳስ ተሰጥቶ ትልቅ ደረጃ ላይ ደረስከው ለማን ክለብ ነው? ባህር ዳር ከነማ። ባህር ዳር ከነማ በረኛ ነበር። ፕሪሚየር ሊግም ማስገብተናል። እዛው ፕሪሚየር ሊግም ተጫውቻለሁ። ቆይ አሁን መልእክተኛው እንደሆንክ ሰው ያውቅ ነበረ? በረኛ እያለ ማንም አያውቅም። ሰዎች እንደው ጠርጥሮ ግን በተክለ ሰውነት የጠየቀ የለም? ያው በቅርብ ጓደኞች ምናምን አሁን አንዳንድ ሰው ድምጼንም ሰምቶ በተደጋጋሚ የሚሰማው ድምጽ ስለሆነ ሰምቶ የሚጠረጥር ሰው አለ። እንደዛ ያጋጠመኝ ነገር አለ። እኔ ግን ማወቅ የፈለኩት አሁን ወደ ደግነት ስራ ውስጥ ሲገባ አንድ ሰው የሆነ ምክንያት ይኖረዋል አይደል? ኳስ ተጫዋች ነህ፣ ጥሩ የሚከፈል ይመስለኛል። እዚህ ላይ ደህና ተከፋይ መልካም ለመኖር